ተመልካቾቻችን ሰበር ዜና አለን። ጠቅላይ ሚኒስትር አብይ አህመድ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ጦርነት መጀመሩን ማምሻውን ይፋ አደረጉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ በሚገኘው የመከላከያ ካምፕ ላይ ጥቃት አድርሷል ብለዋል። ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባስተላለፉት መልእክት ሰሜን እዝንም ለመዝረፍ ሙከራ አድርጓል። የሰራዊት ከ20 ዓመታት በላይ የትግራይን ህዝብ ሲጠብቅ የቆየ ሰራዊት ነው ብለዋል ጠቅላይ ሚኒስትሩ። በቦታው የሚገኘው የትግራይን ህዝብ ከጥቃት ለመከላከል ነው። ህወሓት ግን እንደ ባዕድና እንደ ወራሪ ሀገር ሰራዊት ቆጥሮ የመከላከያ ሰራዊቱን ለመምታትና ለመዝረፍ ተነስቷል። በዳልሃ በኩልም ጦርነት ከፍቷል ነው ያሉት ጠቅላይ ሚኒስትሩ። መንግስት የትግራይ ህዝብ እንዳይጎዳ በማሰብ ጦርነት እንዳይፈጠር የትግስቱ ጫፍ ደርሶ ታግሷል። ጦርነት የሚቀረው ግን በአንድ ወገን ፍላጎት ብቻ አይደለም ሲሉ ነው ያስታወቁት። የመከላከያ ሰራዊታችን በኮማንድ ፖስት እየተመራ ሀገሩን ለማዳን ተልኮን እንዲወጣ ትዕዛዝ መሰጠቱንም ጠቅላይ ሚኒስትሩ አስታውቀዋል። ቀዩን መስመር የመጨረሻው ነጥብ ታልፏል። ሀገርና ህዝብ ለማዳን ሲባል ኃይል የመጨረሻው አማራጭ ነው ሲሉ ጠቅሰዋል። የኢትዮጵያ ህዝብ ነገሮችን በሰከነ መንፈስ እንዲከታተል በየአካባቢው ሊከሰቱ የሚችሉ ትንኮሳዎችን በንቃት እንዲቃኝና ከመከላከያ ሰራዊታችን ጎን እንዲቆም ጥሪ አቀርባለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ማምሻውን የሰጡትን መግለጫ ሙሉን ቃል አንብበዋለሁ። ህዝባዊ ወያኔ ሓርነት ትግራይ በትግራይ በሚገኘው የመከላከያ ካምፕ ላይ ጥቃት አድርሷል። ሰሜን እዝንም ለመዝረፍ ሙከራ አድርጓል። ይህ ሰራዊት ከ20 ዓመታት በላይ የትግራይን ህዝብ ሲጠብቅ የቆየ ሰራዊት ነው። በቦታው የሚገኘው የትግራይን ህዝብ ከጥቃት ለመከላከል ነው። ህወሓት ግን እንደ ባዕድና እንደ ወራሪ ሀገር ሰራዊት ቆጥሮ የመከላከያ ሰራዊቱን ለመምታትና ለመዝረፍ ተነስቷል። በዳልሃሽ በኩልም ጦርነት ከፍቷል። መንግስት የትግራይን ህዝብ እንዳይጎዳ በማሰብ ጦርነት እንዳይፈጠር የትግስቱ ጫፍ ድረስ ታግሷል። ጦርነት የሚቀረው ግን በአንድ ወገን ፍላጎት ብቻ አይደለም። የመከላከያ ሰራዊታችን በኮማንድ ፖስት እየተመራ ሀገሩን የማዳን ተልኮን እንዲወጣ ትዕዛዝ ተሰጥቶታል። ቀዩ መስመር የመጨረሻው ነጥብ ታልፏል። ሀገርና ህዝብ ለማዳን ሲባል ኃይል የመጨረሻው አማራጭ ሆኗል። የኢትዮጵያ ህዝብ ነገሮችን በሰከነ መንፈስ እንዲከታተል በየአካባቢው ሊከሰቱ የሚችሉ ትንኮሳዎችን በንቃት እንዲቃኝና ከመከላከያ ሰራዊታችን ጎን እንዲቆም ጥሪ አቀርባለሁ። ጠቅላይ ሚኒስትር አብይ አህመድ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ማምሻውን ያስተላለፉትን መልእክት በተመለከተ በተለያዩ አካባቢዎች ኢሳት ስልክ በመደወል ለማጣራት ሞክሯል። በሶሮቃ አካባቢ የትግራይ ልዩ ኃይል በመከላከያ ሰራዊት ካምፕ ላይ ተኩስ መክፈቱንና አጸፋ መሰጠቱን ለማወቅ ተችሏል። ኢሳት ከሶሮቃ አንድ ነዋሪን አነጋግሮ እንዳረጋግጠው በኢትዮጵያ ሰዓት አቆጣጠር ከሌሊቱ 6 ሰዓት አንስቶ ለአንድ ሰዓት የዘለቀ የከፍተኛ ተኩስ ልውውጥ እንደነበረም ለማረጋገጥ ተችሏል። ጠቅላይ ሚኒስትር አብይ አህመድ ማምሻውን እንዳስታወቁት ከሆነ ህዝባዊ ወያኔ ሓርነት ትግራይ የፈጸመውን ትንኮሳ አጸፋ ለመስጠት መከላከያ ሰራዊቱ እርምጃ ወስዷል።